ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ ክፍል 5 ደራሲ አብዱል ሐኪም ተራኪ ረዚቃ መሐመድ። ለሚስኪ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። መና መቅረት ምን እንደሆነ ታውቃላችሁ? የለፋችሁለትን ነገር ማጣት፣ ተስፋ ማጣት ነው። በጠፊው ዓለም ከደካሞች ድካሙ፣ ከህመሞችም ህመሙ፣ ከመሰበር ሁሉ የላቀው መሰበር ዓለምን እናትን ማጣት ነው። የማትገኝ የማትደገም ከማንም በላይ የምትወደድ የምትንከባከበንን እናት ማጣት ህመሙ ቃል የለውም። ማን አለኝ ታዲያ ከዚህ ወዲያ ብቸኛ ዘመድ የሌለው የቲም ወጣት? አባቴን ቀብሬ ህመሙ ሳይሽር በአላህ ማንም ሰው የለኝም። ብቸኝነት እኮ አይገልጸውም የኔን ብቸኝነት፣ ምንም ቃል አይገልጸውም እኮ። ማንም የለኝም እኮ ብቻዬን እኮ ነኝ። አባዬም እማዬም የሉም። ማን አለኝ ለማን የምትተወኝ? የማማን ነጠላ በእንባ አበስኩት። በቁሙ ቆዳውን እንደሚገፉት ሰው ሳጓራው አልኩኝ። እማ እኮ ናት እናቴ። ህመሜን ታማ ብቸኛ ልጇን እንደ እንቁላል ሰስታ አሳድጋኝ ዛሬ ማን አለው ብላ እማማ ሄደች። በመሃል ራሴን ስቼ ወደኩ። የመጨረሻ እይታዬ አህላ ሁለት እጇን አናቷ ላይ ጭና ስትንሰቀሰቅ ነበር። ያሬድ ልጄ ብቻህን አይደለህም፣ አደራህን ራስህን ጠብቅ። አንተ ቃሌን ሞልተሃል፣ እኔም ምትኬን ምድር ላይ ትቻለሁ። እማማ ማን ነው አንቺ ሊተካልኝ የሚችለው? ማን ለኔ እንዳንቺ? ያሬድ ጥሩ ሁኔታ ላይ ነህ? አይደለሁም፣ ጥሩ ሁኔታ ላይ አይደለሁም። ይህንን ቃል እየደጋገምኩ ነቃሁ። አጠገቤ አህላ ነበረች። ፊቴን በትራስ ደብቄ ተንሰቀሰቅኩ። ወደ እኔ መጣ በሁለት እጆቿ እቅፏ ውስጥ ከተተች። ከኔ ብሳ አርፈዋለች። ስትንሰቀሰቅ እህቴ ለሷም እናቴ ሞተች ትመስል ነበር። አህሉ ማማ ሁቤ በአላህ ሰብር አድርግ፣ በአላህ እኛም እኮ ወደ አላህ ነው የምንመለሰው። እባክህን ጠንከር በል አህሉ እናቴ። ቁስሌም ሳይሽር የሞት ልጅ ሆኜ መኖርን ከጀመርኩ እነሆ 2 ወር አለፈኝ። ትንሽ ጤንነቴ ጥሩ ላይ ስላልነበረ አህላ ብዙም ሳትርቀኛለች። ከማማ ሞት በኋላ ሙስሊም መሆኔን አወጅኩ። ለማልስካ ታዲያ ጓደኞች አብዛኞቹ ሰድበው ራቁኝ። አንዳንዶቹም ፍቃዴን አክብረው አሉ። ውሎና ዳሬ ከመስጂድ ሆኗል። ሀብቴም ንብረቴም በመሀሌት መስተዳደር ስር ሆኗል። በቅርቡ ግን ስላገገምኩኝ ወደ ስራ ለመመለስ ወስኛለሁ። ኢንሻአላህ ብዙ ነገሮችን ቦታ ልላቸው፣ ፍቅርንም ይቅርታ መጠየቅና ድጋሚ እድሌን ለመሞከር አስቤያለሁ። ካለሷ በዚች ዓለም ሰው ያለኝ አይመስለኝም። እኔ በድን ያልተፈተንኩም። አላህ ውድን ነገር ሰጥቶኝ ፈተነኝ። ልቀምሰው፣ ጣዕሙን ላውቀው፣ ለዲኔ ለእምነቴ ብዬ እስክመኝ መፈተንን እንሻ ነበረ። ግን ጌትዬ አቅሜን ያውቀው የለ ወይ ደካማ ሆናለሁ። ወላሁ አለም። ስራ ተመልሼ ንግዱን አጧጧፍኩት። ሁሉንም ነገር ለአህላ ነግሬያታለሁ። ተረድታኝ አብራኛለች። በቅርቡ ማህሌትን ለመፍታት አስቤያለሁ። ግን የሷንም ሁኔታ መላላ ብድለት ግድ ይላል። ቀኑ ጁምዓ ነው። 2 ቀጠሮ አለብኝ። አንዱ ከጌታዬ፣ አንዱ ከባሪያው። ጥቁር ጀለቢያዬን አጥልቄ ሽቶዬን ተነሳነስኩ። ጺሞቼን ሳብ አድርጌ አስተካክዬ ጸጉሬንም ፈረስኩት። ሰንደል ጫማዬን አጥልቄ ነጭ በቀይ ኢማም ከራሴ ጠመጠምኩ። ውስጤ ድንግጥ ይላል። ኹጥባው አልቆ ሰግደን ስንወጣ አህላን ለማግኘት ቅርብ ካለ ሬስቶራንት አመራው። ደውዬላት ወደ ውስጥ እንድገባ ነገረችኝ። እኔም ቀጥ ብዬ ገባሁ። ከትንሽ ጉዞ በኋላ አየኋት። ውስጥ የፈራ አህላ ከወንድሟ ጋር ነበር የመጣችው። ሐምዛ በአይንና በስም አውቀዋለሁ። የሆነ ጋንግስተር ነገር ነው። ከመልክ ውጪ ከአህላ ጋር በምንም አይመሳሰሉም። እየፈራሁኝ ቀርቤ ኢስላማዊ ሰላምታን ሰጠዋቸው። በአይኗ አንስቶ አፈረጠኝ። አህላ ግን ምን አስባ ነው?
ወይን ኢሃን አላህ የሆነ በል ሁሉንም ነገር ንገረው። ኢሃን ወንድሜ ነው። ታውቀዋለህ መሰለኝ መስጂድ ምናምን። አውቀዋለሁ። ቁና ተንፍሼ ሁሉንም ነገር ለማስረዳት ሞከርኩ። ሐምዛ ግን ተነስቶ በሰላ ቃሪያ ጥፊ አቀላኝ። ዋጣ አድርጌው አቀረቀርኩ። አህላ ደንግጣ ከወንድሟ ትጣላለች። ተናግሮና ተሳድቦ ሊወጣ ሲል ይችን ቃል ተነፈስኩ። ማንም ምንም ለሌለው ሰው ተስፋ መሆኑ ከባድ ነው። ካንተ ለሚጠበቅ እገዛን ለሚፈልግ ሰው መልሴ ይሄ ነው። ዱንያ ላይ የቀረኝ ነገር የለም። ምንም እተዋለሁ ወንድሜ፣ አህላን ስጠኝና ምንም ይቅርብኝ። ሐምዛ እኔን ሆነ ማሰብ ትችላለህ። አባቴን ቀብሬ እናቴን 2 ዓመት ባልሞላ ወቅት ለአፈር ስገብር ባንዴ መመንመን ሰው ማጣትን ታውቃለህ ወንድሜ። ምኖረው እኮ ቀድር ሆኖ ለአላህ ብዬ ነው። አንሳሮች ያኔ ሀገራቸው ለመጡ ሙሃጅሮች ከንብረቶቻቸው ከሚስቶቻቸው ከምግባቸው አካፍለው ተቀብለው አስተናግደዋል። ወንድማማችነትን የሚሰብክ እምነት ውስጥ አለን። አሞኛል፣ ደክሞኛል ወንድሜ፣ ብርታቴ ጽናቴን ስጠኝ። የቁስሌን ሽፋን የህይወቴን ድምቀት አግዘኝ እባክህ ሐምዛ። ሐምዛ ቆም አለ። ውስጤ ይንሰፈሰፋል። አህላ እንባዎቿን ትጠራርጋለች። ሐምዛም ወደ እኔ ዞረና ወላሂ ብዬ ጀምርላችኋለሁ ከህይወት ገጽ አንዱን ወላሂ አላህ የምትፈልጉትን ልባችሁ የእውነት ያልሸከከ የፈለገውን ነገር አላህ ይሰጣችኋል። ይህ የኔ ብስራት አይደለም ከጀሊሉ እንጂ። ወለሰውፈ ዩዕጢከ ረቡከ ፈተርዳ። ኢንሻአላህ ብለህ አልሐምዱሊላህ መከተሉ አይቀርም። ልብህን ከልብህ መርምር። ወላሂ ትፈልገው የሚመስል ነገር ሳይሆን የልብ አዋቂው አላህ የእውነት የምትፈልገውን ይጀባሃል። አይጨክንም። ዛሬን ያልሰጠህ ሰስቶ አይደለም ካንተ የተሻለ ላንተ ስለሚያውቅልህ ነው። ያሬድ የዛሬው ኢሃን በህይወት ታሪኩ ብዙ አሳልፏል። ከመስለሙ ከአህላም ታሪክ ውጭ ታሪክ አለው። መገፋት፣ ብቸኝነት፣ መጠላት፣ መፈቀርን፣ ደስታ ሰርሳሪ ሀዘንን ከሁሉም ትቃመሳታለህ። ራስን በማትጠብቀው ጥንካሬ ውስጥ ስታገኝ ልትቋቋመው የማትችል የሚመስል ሁኔታ ውስጥ ፈገግ ብለህ ራስህን ታገኘዋለህ። ስታድግ አእምሮ ሲጠነክር ዝምታ፣ ማለፍን፣ መዋጥን፣ ብቸኝነት ትላመዳቸውና ህመሞች፣ ስቃዮች ሲዳረሱ ማትደነባበርበት ጊዜ ውስጥ ትመጣለች ህይወት። አንድ ነገር ወቅ፣ ወላሂ የሚጠብቅህ ከእናት በላይ የሚወድህ እውነተኛ ጌታ አዛኙ አላህ አለ። ሐምዛ ተለሳለሰልኝ። አባቷ እንደ ፍሬ መጠየቅ ከቻልኩ እንድሞክር አበሻሽሮ ተሰነባበተኝ። አህላን ለማግባት ካለምንም እንከን ካሰለሙኝ ጀማዓ ጋር ተከትዬ ቤቷ ሄድኩኝ። በጣም ከባድ ነበር። በመጨረሻም ግን ፍቃዱ ሞላ። የህይወት ድርሻዬ የኔ ሙሽራ አህላ ልትሆን የወራት ጊዜ ተሰጠን። በተሰጠችኝ ወር መስጂድ ለውዱና ለሂፍዝ ጠቅልዬ ገባሁ። አህሉ ስታጣኝ ብትጨናነቅም 1-2 ደውዬ አበሽራታለሁ። በ5 ወር ውስጥ ጀምሮ የነበረውን የሂፍዝ ትምህርት አጠናቀቅኩ። ለሰርጌም 1 ቀን የቀረው። አህላዬ ግን በጣም ናፍቃኛለች። ቢሆንም ከሰርጉ በፊት እንደማታገኘኝ ነግራኝ ለሰርጌ ጓጉቻለሁ። እንዲህ ነው ህልም ሲፈታ። ማንንም እመኑ አልላችሁም። ከማሰናችሁት ከጓጓችሁለት በብዛት ትቀምሳላችሁ። ፍቅር በነጭ ቬሎዋ ውስጥ ተሰትራ ተቀምጣለች። አባቷና ወንድሟ ሌሎች ሰዎችም ነበሩ። ኒካሁ ታስሮልን እጇን አምጥተው አባቷ አስረከቡኝ። ድንጋጤ አለ አይደል እንደ መደንዘዝ አለኝ። በህልም ያየሁት ነገር ከፊቴ ድቅና አለ። እጇን ይዤ በፈዘዝኩበት ቅጽበት ሐምዛ የሙዓዝን ነሽዳ ቀወጠው። ያኔ ያህሉ ያያ ሳይሰልምና ሳያምን ላግባሽ ሚስት ይሁኝ እያለ ሲለምን ወደ ኢስላም ግባ አለችው በወኔ። ዘይኔን የራቀ ሰው ባል አይሆንም ለኔ። ጥሎሽ አልጠይቅም ወርቅ አለልጎትቻ
መህሪ መስለምህ ነው ውዱን ውደድ ብቻ። የሽርኩን ድረመጥ በሙሀባ ጠርጋ አስለማ ገባቸው መህሯን ኢስላም አርጋ። ብዙ ካስነሸጠ በኋላ ቀዝቀዝ ሲል ወደ እኔ መጡ ማይኩን ሰጠኝ። ሐፊዙ ለባለቤትህ በቴሎ አስኪ አለኝ። ፈገግ ብዬ ተቀበልኩት። እዚህ ለኔ አንድ የስጋ ዘመድ የለም፣ ግን ያስተሳሰረን ከደም ዝምድና በልጧል። የውስጤን የሚገልጽልኝን ሱራ መዘዝኩ። ወዱሃ እጆቼን ደግሜ አጥብቄ ያዝኩ። ወዱሃ ወለይሊ ኢዛ ሰጃ ما ودعك ربك وما قلى وللآخرة خير لك من العولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهادى ووجدك آئلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. عيني وهزله زاري لاني يورد على مسلين أونتنا الله التوينم بتوينم ما سرتو منا አልኩኝ። ምስክሬን በአደባባይ ያወጅኩ። አዎ እኔንም ሄደ እድሜ ቢሆንም የቲም ሆኜ አግኝቶኛል። ወደሱ ወደ ራሱ አስጠጋኝም። አዎ ወላሂ የሳትኩኝ ሆኜ አግኝቶ መርቶኛል። ደሃም ሆኜ አክብሮኛል። በአደባባይ ለኔ ዋልከው ቸርነት ዓለምን እንዳይ መርተኸኛል በጥበብህ ሰጠኸኛል በእዝነትህ አልሰሰትክም በኔ የበደልከኝ የለም ካንተ ሁሉን ወደድኩ ያላንተ ምንም የለም። ሸኝተውን ተመለሱ። አህላና አዲስ የሚመስለኝ ማንነቷ ከፊቴ ቁጭ ብለዋል። ከፊቷ ላይ ስሱን ጨርቅ ገልጫ አየዋት። አንቺ ዱቄታ እና ልትታይ ነው ንግስቷ? እስኪ ፍቺው። ልቤ በስርዓቱ ይደልቃል። ቆይ ቀያይሬ ልምጣ ብላ ወደ ጓዳ ሄደች። እዚያው አልጋዬ ጠርዝ ቁጭ ብዬ ማንሰላሰል ጀመርኩ። 10 ወይም 15 ደቂቃ በኋላ ተመልሳ መጣች። አህሉ ናት? በፍጹም እንዲህ ለብሳ የማያት አልመሰለኝም ነበር። ወገቧ አካባቢ የሚደርስ ቡኒ ጸጉሯ አለቃ በምታምር ቀሚስ ወደ ውስጥ ገባች። ሌላ ሴት መስለኝ ነበር። አላህ ብዬ ሳላስበው ሳኩኝ። ምን አሳቀህ? ነይ እስኪ ወደ እኔ ነይ። ጨዋልጅ አልነበርሽ እንዴ አንቺ? ማለት ወላሂ እንደዚህ አይነት ልብስ ትለብሻለሽ ብዬ አስቤ አላቅም። አንተ ደንዝዝ በቃ ሙድ ያስገብኝ። ኧረ አይደለም አህሉዬ፣ የመር ሙስሊም ሴቶች እንዲህ የሚለብስ አይመስለኝም ነበር እኮ። ባለቤቴ ጋር እኮ ነው ያለሁት። እንዴት ነው አላማረብኝም? ለካ ጸጉርም አለሽ አንተ። አበዛኸው። እሺ ከጠበቅኩት በላይ በጣም ወብነሽ። አረ እና ልቀፍሽ? በደስታ ነው። የተከለከለ ሁሉ የሚፈቀድበት ገራሚ ዓለም ነው ትዳር። መቼም ቢሆን የማታፈቅሩትን እንዳታገቡ መክራለሁ። ምክንያቱም ይህንን ዓለም ከማንም አልሰስትም። ከሱብሂ አዛን በፊት ነቃው። ውዷ መለስ ያለ ራስ መሳት ውስጥ ነበረች። ሻወር ወስጄ ውዱ አደረኩ። ልቀሰቅሳት ቢከብደኝም እንደምንም አነቃዋት። ወደ መስጂድ ለሄድ እንደሆነና እንድትነሳ ነግሬያት ወጣሁ። ይሆናል አይደል ዓለሜ ሙላ አይነት ስሜት ተሰማኝ። መስጂድ ከመድረሴ ዚያድ ውስጥ ቁጭ ብሎ አገኘሁት። ሳያው ጊዜም ዝም ብዬ ፈነደኩ። ከት ብሎ እየሳቀ ተቀበለኝ። አሰላሙ አለይኩም ዘያ። ወአለይኩም ሰላም ወራህመቱላህ። ሙሽራው እንዴት ነህ? ፊትህ እያበራ ነው እባክህ። ደግሞ ሙሽሪትን ጥለ ነው መስጂድ። ለዛሬ እኮ ጀሊሉም አይወቅስህም። ኧረ እኔ ለኢሻም ልመጣ ነበር፣ ያው ጀማው ካለፈኝ እዚሁ ልስገድ ብዬ እንጂ። አዑዝ ቢላ ያንተስ ከፋ። እና ይሃኖ እንኳን ደስ አለ። እሽ በድጋሚ ወንድሜ፣ በእውነቱ እዚህ ቦታ የጠበቅኩ ያን ያህል ምህን የሰማው ቀን ነበር። ፈቃደኛ ከሆንክ ኢቃም እስኪል
ህልምህን ፍቹን ልንገርህ። በደስታ ዚያዱ እሺ። ይኸውልህ ያህን ኢስላም ቀጥተኛ መንገድ ቀጥተኛ መስመር ነው። አህላም ስታስተምር ያየሃት በዚሁ መንገድ ውስጥ ስለሆነች ነበር። አንተ ግን እየባከንክ እየተወለጋገድክ ባለህበት ሁኔታ አላህ በሷ መራህ። እጅህን ያዘች ማለት ፍቅር ነው። በሷ ፍቅር በጌታ ህዝነት ተመራህ። እንደ ተሰማኝ ይህ ነበር በእውነቱ። ግን በጊዜ ይህንን መንገድ ላንተ ጥሩ ባልሆነ ብዬ ነው። ዛሬ ደግሞ ማሻአላህ ህልም ተፈቷል። በንግግሩ ተመስጬ ሳለው የፈጅር ሰላት ይቃማለ። በጀማ ሰግጄ ወደ ቤቴ በረርኩኝ። ልክ በረንዳውን አልፌ ስገባ ነበር ሽታው ሆዴን ያንሰፈሰፈው። ጠጋ ብዬ ሳንኳኳ ሙሽሪት መጣ ከፈተች። እቅፍ አድርጌ ግንባሯን ሳምኩኝ። ሚሸተኝ ነገር አለ። ሆዴን አስጮህኩ አህሉ። እናስ እኔ እኮ ነኝ የሰራሁት። ኦኦ ጉረኛ ሚስት ድሮስ። በያሁን ሙያሽ ይታይ። ተሳስቀን ገባን። ከህይወት ምጣፈጠውን ጊዜ ከአህሉ ጋር ለ2 ዓመታት ኖር ነው። ነገር ግን በእነዚህ ዓመታት ውስጥ አልወለድንም። አህሉ በጣም ጨንቋታል። የእኔንም ጭንቀት ልደብቀው እንጂ በስቷል። እኔ ከቤተሰብ የቀረው አንድ ነኝ። መውለድ ዘሬ መተካት አለብኝ። ግን የጀሊሉ ፍቃድ ሆኖ እስካሁን ድረስ እኔና አህሉ ልጅ የለንም። ስለ እሷ ከራሴ በላይ ቢጨንቀኝም አህላም በዚህ ጉዳይ ደፍሬ ማውራት አልቻልኩም። በድብቅ ወደ ሐኪም ቤት ሄጄ ለመመርመር ወሰንኩኝ። ግን እሷ ሳታውቅ ይህንን ማድረግ ከበደኝ። እንደምንም ማሳመኛት አብረን ለመሄድ ወስኜ አህሉን ላወራት ጠራኋት። መጣ አጠገቤ ቁጭ አለች። የሐር ጸጉሮቿን ጫፍ እየነሰነስኩኝ ጭንቀቴን መተንፈስ ጀመርኩ። ፍቅር እስካሁን እኮ ልጅ አልወለድንም። ሀሳቧን የተነፈስኩላት ይመስል በሳሳ እይታየች። አትነጫነጪ የኔ ቆንጆ፣ መላክ አለው እኮ እንድናጣራ ብዬ ነው። ፈርቻለሁ ህቢ፣ በጣም ነው የፈራሁት። እቅፌ ውስጥ ከትቼ አባበልኳት። ጭንቀቷ ሙሉ አካሏን አተኩሷታል። እንደምንም ማስማምቼ ወደ ጤና ጣቢያ መራን። ውጤቱን ለሳምንት ቀጥረውን ስንጫወት ተመለስን። ከጨላለማው አየር ስንማሰን ቆይተን አንድ ጥያቄ አነሳች። ፍቅር መውለድ ባንችልስ? ደንግጬ ላለማስነቃት ዋጥ አደረኩት። ውዷ በአላህ ቀድር እመኚ፣ ኢንሻአላህ ብዙ ልጆች ነው የሚኖሩን። ተከሻዋ እንደባብሻ አጽናናት። ግን እኔም የቆረቆረኝን ተነፈስኩ። እኔ ሳህሉ እኔስ መውለድ ባልችል? ቀና ብላይተን ልጅ ሆናለሁ። አንቺ ወረኛ፣ በቃ ለኔ እውነት አታወሪም ማለት ነው? አባ አህሉ፣ ረፊ፣ ባቢ፣ አባዬ፣ ድንዝዝ ነይ በቃ። ግን የምሬን ነው ፍቅር። ኢንሻአላህ በአላህ ቀድር አምናለሁ ብዙ ልጆች ይኖሩናል። ተሳስቀን ከአንድ ችብስ መሸጫ ፓርክ ደረስን። መቼም እንደማትጠላ በመገመት ልጋብዛት ጠየቅኩ። በትዳር 2 ዓመታትን ስንኖር ችብስ እንደምትወድ ባለማወቄ እየተወቀስኩኝ ወደ ሻጯ ተጠጋን። ለአህላ 2 ለእኔ ደግሞ 1 ከእቅፌ ቀበል አድርጋ፣ ተይማ እሱን ለእኔ 4 ለሱ 1 ይበቃል ወይ 2 አድርጊለት። እንዲህ አህሉ ተገረምኩኝ። ሸምተን ወደ ቤታችን ገባን። አይደርስ የለም የቀጠሯችን ቀን ደረሰ። ለአህሉ እንደ ተራዘመ ነግራት ብቻዬን ለማየት ሄድኩኝ። የዶክተሩን በር አንኳኩቼ ገባሁ። ሰላምታ ከተለዋወጥን በኋላ ወረቀት መዞ ሰጠኝ። ፍቃድ ሁሌም ቢሆን ከአላህ ነው፣ ፊትና ደግሞ ለኸይር ነው። በእርግጥ ልጅ ኒኢማና ጸጋ ነው፣ ለእኔ ደግሞ ምትክ ነበር። ግን እንደ ሀቁ እኔና አህሉ የጋራ ልጅ አይኖረንም። ውስጤ ቢረበሽ ዋጥ ማድረግን ከእማማ ሀዘን በኋላ ለምጄዋለሁ። ውጤቱ እንደሚያሳየው እኔ መውለድ አልችልም። ፊትናዬ የጨመረ ዛሬ በእኔ አቆመ መሰለኝ። ሁሌም ቢሆን ትዕግስት አማራጭ የሌለው ምርጫ የሚሆንበት ጊዜ አለ። ሊሸከሙት የሚከብዱት ዱብዳ፣ ትልቅ ሸክም፣ ፍቅር ኖሮ አለመተካት፣ ስምን የሚወርስ ማጣት። በቃ መሀን ነኝ። ሳላስበው ከአይኔ ውሃ ፈሰሰ። ቅር አለኝ። ቀጥታ ወደ ቤቴ ተመለስኩ።
ውድና የተከበራችሁ የምስኪ ቲዩብ ቻናል ተከታታዮች ድርሻ የመጨረሻ ክፍል ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በመጨረሻ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።